ሰላም እንዴት ናችሁ? አማን ነው ወይ? ዛሬ እንግዲህ አጠር ያለች ሀሳብ ይዤ መጥቻለሁ። በተለይ እድሜያችሁ ከ18 እስከ 30 የሆናችሁ ወጣቶች፣ በእኔ አስተሳሰብ ነው እንግዲህ ይህንን እድሜ ሊሚት ያደረግኩት። እድሜውን ማስረዘምም ከዚህም ደግሞ ወደ ታች ማውረድም ትችላላችሁ። ምን መሰላችሁ ሀሳቤ? ብዙ ጊዜ እነዚህ ወጣቶች ወይም ደግሞ የጠቀስኳቸው እድሜዎች ተምራችሁ ወደ ስራ ዓለም የምትገቡበት ጊዜ ነው። ወይም ደግሞ የትምህርቱ የፋይናል የትምህርት ወቅት ላይ ያለ ነው። ላይክ ዩኒቨርሲቲ መግቢያው ገብቶ ደግሞ የመውጣት ምናምን እድሜ ላይ ነው እና ትልቅ የምትሆኑበት እድሜ ነው እና በዚህ እድሜ መካከል ምን አለ መሰላችሁ፣ የራሳችሁ የሆነ አስተሳሰብ አላችሁ። የራሳችሁ የሆነ በተለይ በታዳጊ ሀገር በአፍሪካ በኢትዮጵያ ድሃ በሆነች ሀገር ብዙ ነገር ታስባላችሁ ወይ እናስባለን። ምንድን ነው የምናስበው መሰላችሁ? ስራ አለመያዝ፣ ድህነቱ፣ መለወጥ አለመቻሉ፣ ተምራችሁ ተመርቃችሁ ቤተሰብ አለመርዳታችሁ፣ ቤተሰብ ከእናንተ የሚጠብቀውን ነገር አለማድረጋችሁ፣ ብዙ የሚያስጨንቁ ነገሮች አሉ። ታውቁታላችሁ፣ በጣም ብዙ ማለት ነው። እና እነዚህ ጭንቀቶች ባሉበት መሀል የራሳችሁ የሆነ ስትረስ፣ የራሳችሁ የሆነ ማትፈቱት በሂደት የምትፈቱት ችግር እንዳለ ሆኖ ከውጭ የሚመጣ ደግሞ ኔጌቲቭ ኢነርጂ አለ። ለምሳሌ ሀገር እየሞተች ነው፣ ሀገር እየደከመች ነው፣ በቃ ወደ ጦርነት ልንገባ ነው፣ በቃ ዓለማችን ሀገራችን መሪው እንደዚህ ነው እንደዚያ ነው የሚል ኔጌቲቭ ኢነርጂ ወደ ውስጣችሁ ይገባል። በዚህ ጊዜ ምን ታመጣላችሁ መሰላችሁ? እናንተ ጋር ምንም አይነት ፊውቸር አይታያችሁ። እንደ ወጣ ብላችሁ እንኳን ላስብ ብትሉ ምንም እንዳታስቡ ተደርጋችሁ ትሰራላችሁ ማለት ነው። ስልካችሁን ስትገልጹት የምትሰሙት ኔጌቲቭ ኢነርጂ ነው። በቃ እዚህ ጋር ተቸገረ፣ ደሞዝ ተቸገረ፣ ኑሮ አቃተኝ ምናምን፣ ገቢዎች ወጪዎች እየተባለ ብዙ ነገር ያስጨንቃችኋል። በራሳችሁ ደግሞ ወይም በራሳችን ደግሞ የራሳችን የሆነ የኑሮ እንትን አለ፣ ድህነቱ አለ፣ ስራ አለመያዙ አለ። እንዳልኳችሁ ጓደኛችሁ እዚህ ጋር መታየት ሰው ሲለወጥ ስታየው እንዴት ምናምን የሚል የራሱ ስትረስ አለ። ምንድን ነው እንደ ኦፕሽን ያመጣሁት እኔ እንደ ወጣት? ምክንያቱም ነገ ልጄ ያድግና አባቴ አንተ ወጣት ሆነ ያደረግከው ነገር ምንድን ነው ይለኛል። ስኮረኩመው አድጎ አንተ እንደዚህ አይነት ስራ አትስራ ብዬ እንኳን የሆነ መጥፎ ስራ ሲሰራ ላርመው ወይም ላክመው ስሞክር አንተ ወጣት ሆነ አንተ በጊዜ ምን ተናገርክ ምን አደረግክ ይለኛል። ምክንያቱም እንደዚህ አይነት ወሬዎች እንደ ታሪክ ይቀመጣሉ እና ነገ ትርፌ ወይም ለልጄ የማሳየው ነገር ስለሆነ ከዚህ ወጣት እኔ ካለሁበት ወጣት በዘለለ ነገ ተነገ ወዲያ የዛሬ 15 ዓመት 10 ዓመት ቀላል ነው ነገ ነች እና ያኔ ምንድን የዘራሁት እኔ ወጣት ሆኜ ለወጣቱ ምን መሞከር ብቻ ነው እና የሚል አስተሳሰብ ውስጥ የመጣና ምንድን ነው ዛሬ ለወጣቶች ልነግር የምፈልገው፣ የትኛውም ወጣት በማንኛውም ሌቭል ያለ ወጣት ራሱን ወጥቶ መግለጽ አለበት። በያዘው ስልክ ራሱን ወጥቶ መግለጽ አለበት። ራሱን ወጥቶ መግለጽ አለበት ማለት ምን መሰላችሁ? የግድ ትልቅ ሌቭል ላይ ያለ ብቻ ወጣት አይደለም። ትልቅ የትምህርት ስኬል ላይ ያለ አይደለም። በማንኛውም የሙያ ዘርፍ ይሁን በማንኛውም ስኬል ይሁን ወጥቶ ራሱን መግለጽ አለበት። ያ የሚገልጽበት ሀሳብ ይሸጥ አይሸጥ፣ ራሱን ያፈምሰው አያፈምሰው ሂ ዶንት ኬር። እሱ እየወጣ ሀሳቡን በተናገረ ቁጥር ውስጡ የሚቀመጥ ሀሳብ አይኖርም። ውስጡ የሚያብላለው ሀሳብ አይኖርም። ንግግር ይለምዳል። ከሰው ጋር ኮንቨርሴሽን ይለምዳል። ጭንቀት ውስጡ እየቀነሰ ይመጣል። ከውጭ የሚመጣውን ኔጌቲቭ ፓወር ቢያንስ ያ ፓወር የሚቀመጥበትን ሌላ ቦታ ይከፍታል ማለት ነው። አለበለዚያ ግን ራሱን የማይገልጽ ከሆነ የማያወጣ ከሆነ የማይናገር ከሆነ ስሜቶቹን ቶሎ የማያወጣ ከሆነ ከውጭም የሚመጣው በርደን ከውስጡም የራሱ ያለው በርደን ወዴት ይወስደዋል መሰላችሁ? አንደኛ በድፍረት እንዲሰደድ ያደርገዋል ከሀገር፣ በድፍረት ማለት ነው። የእሱ መሰደድ ማተር አያደርግም። ምናልባት ሊለወጥ ይችላል። እኔ ግን ሊለወጥ ይችላል የሚለውን ነገር ፖዝ አደረገውና ያለውን ስቃይ ነው የምነግራችሁ። አሁን በሊቢያ አካባቢ ሰሞኑ ሰምታችሁ ሊሆን ይችላል። ከ80 ምናምን በላይ ወጣቶች ቢላ እየተፏጨላቸው ነው። ብትችሉ እንደውም ድረገጻቸውን አገኙና አንድ ሰው 100 ብር ለአንድ ሰው የሚል ካምፔን አላቸው። በአካውንታቸው ብር ብትልኩላቸው መልካም ነው። ወደ 80 ምናምን የሚሆኑ ወጣቶች ሊቢያ ላይ ቢላ እየተፏጨላቸው ነው። ለምን? ሊታረዱ ነገ ማለት ነው። ነገ ሊሞቱ። ብር ካላመጣችሁ በኢች በአንድ ሰው 700 ምናምን ሺህ ብር አካባቢ ነው እና ዲቴል ባላቀውም እንደዚህ እየተባለ ነው እና እነዚህ ወጣቶች አያሳስቧችሁም? እኔ አስጨነቀኝ ማለት
ነገ ሻማ አብርቶ አንዱ መጥቶ ወይኔ ወንድሜ ምናምን ሲል ምንም ማለት ለምን ሴንስ ያኛው ሴንስ ለምን ይሰጠናል? ለምን ቢፎር አንጠነቀቅም? ቢፎር ለምን አንሞክርም? እኔ አሁን እየሞከርኩኝ ነው። ቢገርማችሁ አንድ ሰው ሊሰማኝ ይችላል እንደዚህ ብዬ ሳወራ ማለት ነው። ስለዚህ ሲሰደድ የሚገጥመው ነገር ያሳስበኛል። ሲሰደድ ይሄ ልጅ ተስፋ በመቁረጥ በውጭ በሚመጣ ኃይል ከራሱ ደግሞ የሚመጣ የችግር ኃይል አለና ሁለቱ ተዳምረው ሂድ ነው የሚሉት። የመጀመሪያው ፖይንት ማለት ነው። ተሰደድ፣ ውጣ ነው የሚሉት። ይሄ ልጅ ወዴት ነው የሚወጣው? ይውጣ። ማተር አያደርግም። እናት አለችው፣ አባት አለው። እሺ እናትና አባት የሉም፣ ሞተዋል ወይም ደግሞ የሉም። ወንድሞች አሉት። እሺ ወንድሞችም የሉትም። የሰፈር ሰው አለ፣ ጓደኞች አሉት። ብቻ ስለሱ የሚጨነቅ አንድ ሰው ሁለት ሰው አለ። ስለዚህ ይሄ ልጅ ራሱን ብቻ አይደለም ይዞ የሚጠፋው፣ ብዙ ሰው ነው ይዞ የሚጠፋው። እሱ ሲሞት እሱ ሲጎል ሀገር ነው የምትጎለው፣ ሰፋ አድርገን ካየ ነው ማለት ነው። ስለዚህ ይሄ ልጅ እንዳይሰደድ ማድረግ ይቻላል። ሁለተኛ ተስፋ መቁረጥ፣ ወደ ሱሶች መግባት። የቲኔጀር ነው ማለት ሆት የሆነ ኃይል ያለበት እድሜ ላይ ነው ያለው። ይህንን ኃይል ትንሽ ለቀቅ ካረከው ተስፋ የለም ብለህ ታላላቆች የምትናገር ከሆነ በተለይ እንደዚህ አክቲቪስት የሚባሉት ፖለቲካ ላይ የሚሰሩት ኔጌቲቭ ኢነርጂ ሰው ላይ የረጩ እነሱ ብር የሚያገኙት ሰዎች በጣም 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 ነገ ምናልባት መንግስት ላይጠይቃችሁ ይችላል። ህብረተሰቡ ላይጠይቃችሁ ይችላል። ታረጃላችሁ፣ ትልቅ ሰው ትሆናላችሁ፣ ትሞታላችሁ። እግዚአብሔር ይጠይቃችኋል። በየትኛውም አንግል እግዚአብሔር ይጠይቃችኋል። እነዚህ ወጣቶች አምላክ አላቸው፣ አምላካቸው ይጠይቃቸዋል። እና እነዚህ ልጆች ሱስ ውስጥ ይገባሉ። ሱስ ውስጥ ገቡ ማለት ደግሞ የማይወጡት አዘቅት ውስጥ ሊገቡ ይችላሉ። ሱስ ውስጥ ሲገቡ ብዙ ሰው ይጎዳሉ፣ ቤተሰብ ይጎዳሉ፣ አካባቢን ይጎዳሉ፣ ሀገርን ይጎዳሉ። በሶስተኛ ራስ ማጥፋት አለ። እነዚህ ልጆች ራስ ለማጥፋት ቅርብ ናቸው። ከፍ ብሎ ማቹርድ አይደሉም፣ ግራ ቀኙን አያዩም። እንዲህ ስል ጠቅላላ አድርጌ አይደለም ማወራው፣ ያው በዛ ያለውን ያጠቃልላል በሚል ነው። እና ራሳቸውን ያጠፋሉ። ራስ ማጥፋት ለቤተሰብ ትልቅ አደጋ ነው፣ ለአካባቢ እንደነገርኳችሁ ለሀገር ትልቅ አደጋ ነው። እና እነዚህ አይነት ነገሮችን የምንጠነቀቀው ምን በማድረግ መሰላችሁ? አንደኛ ወጣቱ በራሱ እየወጣ መናገር አለበት። ምንድን ነው የሚናገረው? ብሶቱን አይደለም። በቃ ውስጡ ስሜት አለ። አሁን ቁጭ ብሎ እኔ ባወራው የሚል አለ፣ ግን አፍረት ይይዘዋል። እኔ ብናገር እንደዚህ ብዬ ብናገር አሁን ሼም ይዘኛል፣ ሰው እንደዚህ ይለኛል። ዊ ዶንት ኬር። ብቻ እንደነገርኩ ስድብ አትሳደብ፣ መጥፎ ነገር አትናገር፣ የማይመለከት ታሪክ ውስጥ ገብተህ ሌላ ነገር ውስጥ ማትወጣው አዘቅት ውስጥ እንዳትወርቅ የማይመለከትን አታውራ። ከዛ በዘለለ ግን ስሜቴ እንደዚህ ይለኛል፣ ይሄ የኔ ስሜት ነው ብለህ መናገር ልመደው፣ ተለማመደው። ውስጥን ዝም ብለህ ባወራ ቁጥር ጭንቀቶች እየቀነሱ ይመጣሉ፣ ጭንቀቶች እየቀለሉ ይመጣሉ። ጭንቀቶች እየቀለሉ መጡ ማለት ውስጥ ረሃ ነው። ብዙ ነገሮችን የመቀበል ሚሞሪ አለህ ማለት ነው። ብዙ ነገሮች ብዙ ችግሮች እንኳን ቢመጡ የመቋቋም አቅም አለህ ማለት ነው። ነገር ግን አንድ ነገር አስረግጬ ልንገርህ፣ ውስጥህን ማታወራ ከሆነ ዝም የምትል ከሆነ ብዙ ጥያቄ የሚጠይቅሃል። እንደ ወጣት ብዙ ጥያቄ ይጠይቅሃል። እውነቴን ነው የምልህ። ወጣት የሆንክ በተለይ ከ18 እስከ 40 የሆናችሁ እስከ 30 የሆናችሁ ዕድሜዎች በትኩረት ብታዳምጡኝ ደስ ይለኛል። አውሩ፣ ስሜታችሁን ግለጹ፣ ተተቹ፣ ተሰደቡ፣ ችግር የለውም። ትለማመዱታላችሁ። ራስ ማውጣት አንደኛ ልትሸጠው ትችላለህ፣ ራስን ታሳውቃለህ፣ ቤት መስመር መሄድ እንደምትችል ታውቃለህ። ሁለተኛ ነገር ከውጭ የሚመጣብህ በየትኛውም ቦታ ልንገርህ፣ አሁን ራስህን መርጠህ ሶሻል ሚዲያዎችን መርጠህ ሰዎችን በሶሻል ሚዲያ የሚናገሩትን ሰዎች መርጠህ ማታዳምጥ ከሆነ አሁን ግብስብሱ ሁሉ ኔጌቲቭ ኢነርጂ ነው በውስጣችን የሚያመጣው። ምክንያቱም አንድ ሰው ከመሬት ተነስቶ ትላንት የምታውቀው ሰውዬ የሆነ ሌክሰስ መኪና እየነዳ የሆነ ትልቅዬ ቢሮ ተከራይቶ የሆነ ነገር ይልሃል። ፌክ ሊሆን ይችላል፣ ዊዶን ነው። ግን ያ ሰውዬ አንተ ላይ ሀው ማለት በዚህ በሾርት ጊዜ እንዴት ይሄ ሁሉ ነገር ሊመጣ ይችላል? ገብቷል? ፌክ ነው። ፌክ ነገሮች ደግሞ እኛ ላይ ተጽዕኖ ይጭኑብናል። ተጽዕኖ በጫኑብን ቁጥር ደግሞ እኔና አንተ ወይም ደግሞ በዛ ዕድሜ ሌቭል ላይ ያለን ሰዎች ብዙ ጥያቄ ስለሚጠይቀን ዲፕሬሽን ውስጥ እንገባለን። ዲፕሬሽን ደግሞ ራስ ወደ መሰደድ፣ ወደ አላስፈላጊ ሱሶች፣ ወደ ራስ ማጥፋት መስመር ሊሄድ ስለሚችል እባካችሁ ወጣቶች ራሳችሁን አውጡ።
ራሳችሁን ግለጹ፣ ራሳችሁን ተንፍሱ፣ ውስጣችሁ ያለውን ነገር ጠቅላላ ተንፍሱ እና ስሜቴ ይሄ ነው። አመሰግናለሁ።